እባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት ይሄንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራቸዋል ድርጅት ልከፍት ነው አክሲዮን ይኖራቸዋል ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት ተርፋማ ነው የምትሆኑት ብሏቸው አሳምኗቸው እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1 ሚሊዮን 800,000 400,000 ይከፈላል በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው አመት ሆኗቸዋል አሁን እያለቀሱ ነው አይመኒታ ስልክም እያነሳላቸው አይደለም እየመለሰላቸውም አይደለም የተከፈተም ድርጅት የለም ገንዘባቸውም አልተመለሰላቸውም እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ የቲም ማለት የሙት ልጅ የምታሳድግ እናት አለች ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም ኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች ሁሉም ችግረኛ ናቸው ያልፍልኛል ሀገሬ ገብቼ ስራ ይኖረኛል የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን ይሰጡት እና እባክህ